ዕለት ማለትም የሕማማት አራተኛ ቀን በቤተክርስቲያናችን አስተምሮ ብዙ ስያሜዎች ያላት ሲሆን እንደዚህ ጸሎተ ሐሙስ፣ ምሴተ ሐሙስ፣ ሕጽበተ እግር እንደገናም ደግሞ መስዋዕተ ሐሙስና የሚስጥር ቀን በመባልም ትታወቃለች። ይህች ዕለት ምሴተ ሐሙስ ማለት የሐሙስ ምሽት ማለት ነው። ሕጽበተ እግር ማለት ደግሞ ጌታችን መድኃኒታችን ኢየሱስ ክርስቶስ በዚህ በዮሐንስ ወንጌል ምዕራፍ 13 ቁጥር 4 ላይ ተጽፎ እንደምናገኘው በአልዓዛር ቤት ገብቶ የሐዋርያቶችን እግር በዛ እንዳጠበ በመጽሐፍ ቅዱስም ይነገራል። እንደዚሁም ጌታችን እንደዚህ ይላል፣ እኔ ጌታና መምህር ስሆን እናንተን እግር ካጠብኩ እናንተም ደግሞ እርስ በርሳችሁ ትተጣጠቡ ዘንድ ይገባችኋል እያለ ጌታችን መድኃኒታችን ኢየሱስ ክርስቶስ ትህትና ያስተማረበት ይህች ዕለት ነች ማለት ነው። እንደገናም ደግሞ ጌታችን መድኃኒታችን ኢየሱስ ክርስቶስ በዚህ በማቴዎስ ወንጌል ምዕራፍ 26 ቁጥር 26 ላይ ተገልጾ እንደምናገኘው ዳቦውን አንስቶ ይህ ለአዲስ ኪዳን በመስቀል ላይ የሚቆረሰው ስጋዬ ነው ከዚህ ብሎ፣ እንደገናም ደግሞ ወይኑን አንስቶ ይህ ለአዲስ ኪዳን በመስቀል ላይ የሚፈሰው ደሜ ይሄ ነው ከዚህም ጠጡ ብሎ ጌታችን መድኃኒታችን ኢየሱስ ክርስቶስ በቤተክርስቲያናችን አምስቱ አዕማደ ምስጢራት ላይ ምስጢረ ቁርባን ብለን የምንማረውን ያንን የመሰረተበት ያንን የጀመረበት ያስተማረበት ይህቺ ዕለት ነች ማለት ነው። እንደገናም ደግሞ መስዋዕት ሐሙስን በመባል ትታወቃለች። መስዋዕት ሐሙስ ማለት ጌታችን መድኃኒታችን ኢየሱስ ክርስቶስ ከዚህ በፊት በኦሪቱ ማለት ነው መስዋዕት የነበረው በግ ነበረ። ጌታችን መድኃኒታችን ኢየሱስ ክርስቶስ በዚህ ዕለት ራሱን አሳልፎ ለመስቀል በመስጠት መስዋዕት የሆነባት የተሰጠባት ቀን ነችና ይቺ ዕለት መስዋዕተ ሐሙስም በመባል ትታወቃለች። እንደገናም ደግሞ ጸሎተ ሐሙስም በመባል ትታወቃለች። ይቺ ዕለት ማለትም የአብይ ጾም ሕማማት የአራተኛ ቀኑ ማለት ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ በጌቴሰማኒ ላቡ ጠፍ እስከሚል ደም እስከሚሆን ድረስ ላቡ እንደ ጠፍ ብሎ እንደ ደም እስከሚፈስ ድረስ ጌታችን መድኃኒታችን ኢየሱስ ክርስቶስ ጸልዩ ብሎ ጸሎትን ያስተማረባት ጸልዩ ያለባት ይህቺ ዕለት ነች ማለት ነው። ከዚህች ዕለት ረድኤት በረከትን ጌታችን መድኃኒታችን ኢየሱስ ክርስቶስ ያሳትፈን።